በኢትዮጵያ ከፍተኛ ደሞዝ የሚከፈላቸው 10 ስራዎች። ሰላም የግሪሳ ቤተሰቦች፣ ኑሮ ተወዷል፣ የሸቀጣሸቀጥ ዋጋ ሰማይ ነክቷል። ነገር ግን በዚህ ፈታኝ ጊዜ ውስጥ በኢትዮጵያ በሚሊዮን የሚቆጠሩ ደሞዝ የሚያስገቡ ድንቅ ስራዎች እንዳሉ ያውቃሉ? ዛሬ በግሪሳ በ2026 የኢትዮጵያ የገበያ ሁኔታ መሰረት በማድረግ በሀገራችን ከፍተኛ ደሞዝ የሚከፈላቸው 10 የሙያ ዘርፎችን ይዘንላችሁ ቀርበናል። ከእነዚህ ውስጥ አንዱ የእርሱ ሙያ ሊሆን ይችላልን? ወይስ ወደፊት ለመማር ያስበዋል? አስረኛ ደረጃ የማርኬቲንግ እና የሽያጭ ዳይሬክተሮች አማካይ ወራዊ ደሞዝ ከ75000 ብር እስከ 120000 ብር ፕላስ ኮሚሽን። በአስረኛ ደረጃ ላይ የምናገኘው ማርኬቲንግ እና የሽያጭ ዳይሬክተሮችን ነው። በአሁኑ ሰዓት በኢትዮጵያ የግል ዘርፉ እጅግ የተስፋፋ ነው። አዳዲስ ፋብሪካዎች፣ የሪል ስቴት ኩባንያዎችና አስመጪዎች ምርታቸውን ለሕዝብ ለማድረስ ብቁ የሆኑ የማርኬቲንግ ሰዎችን ይፈልጋሉ። እነዚህ ባለሙያዎች ደሞዛቸው ብቻ ሳይሆን የሚሸጡት ዕቃ ላይ የሚታሰብላቸው ኮሚሽን ገቢያቸውን እጅግ ከፍ ያደርገዋል። በተለይም በተለያዩ ፋብሪካዎች፣ በኮንስትራክሽን ግብዓቶች እና በቴክኖሎጂ ኩባንያዎች ውስጥ የሚሰሩ ዳይሬክተሮች ከ100,000 ብር በላይ ወርሃዊ ገቢ ሊኖራቸው ይችላል። ዘጠነኛ ከፍተኛ አካውንታንቶች እና የፋይናንስ ኦዲተሮች አማካይ ወርሃዊ ደሞዝ ከ85,000 እስከ 140,000 ብር። በዘጠነኛ ደረጃ ላይ የምናገኘው የሂሳብ ባለሙያዎችን ነው። ኢትዮጵያ አዳዲስ የታክስ ሕጎችን እና የፋይናንስ ሪፖርት አቅራቢዎች ዘዴዎችን IFRS በመተግበሯ ብቁ የሆኑ አካውንታንቶች ፍላጎት ጨምሯል። በተለይ ቢግ ፎር ተብለው በሚጠሩ ዓለም አቀፍ የኦዲት ኩባንያዎች እንደ EY፣ ዴሎይት፣ KPMG እና PwC ውስጥ የሚሰሩ ከፍተኛ ኦዲተሮችና በግዙፍ ኩባንያዎች ውስጥ የሚሰሩ የፋይናንስ ኃላፊዎች ከፍተኛ ክፍያ ያገኛሉ። እነዚህ ባለሙያዎች የኩባንያውን የገንዘብ ፍሰት የመቆጣጠር ትልቅ ኃላፊነት ስላለባቸው ኩባንያዎች በገንዘብ አይደራደሯቸውም። ስምንተኛ የሲቪል መሐንዲስ ፕሮጀክት ማናጀሮች አማካይ ወራዊ ደሞዝ ከ100,000 እስከ 180,000 ብር። በስምንተኛ ደረጃ ላይ የምናገኘው የኮንስትራክሽን ዘርፍ መሪዎችን ነው። ኢትዮጵያ እንደ አባይ ግድብ የመንገድ መሰረት ልማቶች እና ዘመናዊ የከተማ ኮሪደር ልማቶች እያከናወነችበት ባለችበት በዚህ ወቅት ግዙፍ ፕሮጀክቶችን መምራት የሚችሉ መሐንዲሶች እጅግ ተፈላጊ ናቸው። በተለይ በዓለም አቀፍ ደረጃ በኮንስትራክሽን ስራ ለሚሰሩ የቻይና፣ የቱርክ እና የአውሮፓ ኩባንያዎች ውስጥ የሚሰሩ ኢትዮጵያውያን መሐንዲሶች ክፍያቸው እጅግ ከፍተኛ ነው። እነዚህ ባለሙያዎች ከደሞዝ ባለፈ የመኪና፣ የቤት እና የቦነስ ጥቅማ ጥቅሞችን ያገኛሉ። ሰባተኛ የህግ አማካሪዎች እና የኮርፖሬት ጠበቃዎች አማካይ ወራዊ ደሞዝ ከ110 እስከ 200,000 ብር። በሰባተኛ ደረጃ ላይ የምናገኘው የህግ ባለሙያዎችን ነው። አሁን ባለው የኢትዮጵያ የንግድ ሁኔታ ግዙፍ ኢንቨስትመንቶች ወደ ሀገር ውስጥ ሲገቡ ህጋዊ ጥበቃ ይፈልጋሉ። የውጭ ሀገር ኩባንያዎች ከኢትዮጵያ መንግስት ጋር ውል ሲዋዋሉ ወይም በቢሊየን የሚቆጠር ገንዘብ ሲያንቀሳቅሱ ብቁ የሆኑ የህግ አማካሪዎችን ይቀጥራሉ። በተለይ በባንክ፣ በኢንሹራንስ እና በግዙፍ የማምረቻ ኢንዱስትሪዎች ውስጥ የሚሰሩ የህግ ክፍል ኃላፊዎች ደሞዝ ከ100,000 ብር በላይ ጀምሮ እስከ 200,000 ብር ሊደርስ ይችላል። በተጨማሪም በግላቸው በሰዓት አማካሪ ሆነው የሚሰሩ ጠበቃዎች ገቢያቸው ከዚህም በላይ ሊሆን ይችላል። ስድስተኛ የሶፍትዌር አርኪቴክቶች እና የሳይበር ደህንነት ባለሙያዎች አማካይ ወራዊ ደሞዝ ከ130 እስከ 250,000 ብር። በስድስተኛ ደረጃ ላይ የምናገኘው የወደፊቱን ሙያ ማለትም የቴክኖሎጂ ባለሙያዎችን ነው። ኢትዮጵያ ዲጂታል ኢትዮጵያ 2025 በሚለው ራዕይዋ የቴክኖሎጂ ዘርፍን እጅግ እያበረታታች ትገኛለች። በተለይ እንደ ሳፋሪኮም እና ኢትዮ ቴሌኮም ያሉ ቴሌኮም ግዙፎች እንዲሁም እንደ ቻፓ ያሉ የፋይናንስ ቴክኖሎጂ ኩባንያዎች ለባለሙያዎቻቸው የሚከፍሉት ደሞዝ አስገራሚ ነው። አንድ ከፍተኛ የሶፍትዌር አርኪቴክት ወይም የሳይበር ደህንነት ባለሙያ በወር እስከ 250,000 ብር ሊከፈለው ይችላል። አንዳንድ ኩባንያዎች ደግሞ ባለሙያዎቻቸው ወደ ውጭ ሀገር እንዳይሄዱባቸው ደሞዛቸውን ከዶላር ጋር አያይዘው የሚከፍሉበት ሁኔታ አለ።
ውድ የግሪሳ ቤተሰቦች እስካሁን ያየናቸው እስከ 6 ደረጃ ያሉት ከፍተኛ ተከፋይ ስራዎች ነበሩ። ከነዚህ ውስጥ እርስዎ ያስገረሙት የትኛው ነው? ነገር ግን ዋናዎቹ ሚሊዮነር የሚያደርጉ ስራዎች ገና ተዘረዘሩ። አሁን በመቀጠል ደግሞ ከ5ኛ ደረጃ ጀምሮ እስከ 1ኛ ደረጃ ያሉትን የኢትዮጵያ እጅግ ውድ ስራዎችን እናያለን። የትኛው ዘርፍ ይሆን ቁጥር 1? ይህ ቪዲዮ መረጃ ሰጭ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልን። 5ኛ ስፔሻሊስት ሐኪሞችና የቀዶ ጥገና ባለሙያዎች። አማካይ ወራዊ ደሞዝ ከ150 እስከ 300 ሺህ ብር በግል ሆስፒታሎች። በ5ኛ ደረጃ ላይ የምናገኛቸው የሰው ሕይወት አዳኞችን ነው። በኢትዮጵያ በመንግስት ሆስፒታሎች ያለው ደሞዝ ዝቅተኛ ቢሆንም በግል ሆስፒታሎች እንደ ላንድማርክ፣ ኮሪያ እና ሌሎች ታዋቂ ሆስፒታሎች የሚሰሩ ስፔሻሊስት ሐኪሞች ገቢ ግን እጅግ ከፍተኛ ነው። በተለይ ልምድ ያላቸው የቀዶ ጥገና ባለሙያዎች፣ የልብና የነርቭ ሐኪሞች በአንድ ኦፕሬሽን ብቻ በ10 ሺዎች የሚቆጠሩ ብር ሊያገኙ ይችላሉ። ብዙዎቹ ሐኪሞች በተለያዩ ሆስፒታሎች በትርፍ ሰዓት ስለሚሰሩ አጠቃላይ ወራዊ ገቢያቸው ከ300 ሺህ ብር በላይ ሊያልፍ ይችላል። 4ኛ ደረጃ አውሮፕላን አብራሪዎች። አማካይ ወራዊ ደሞዝ ከ180 እስከ 450 ሺህ ብር። በ4ኛ ደረጃ ላይ የምናገኘው የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ውስጥ የሚሰሩ አብራሪዎችን ነው። ይህ ሙያ ከፍተኛ ኃላፊነትና ጥንቃቄ የሚጠይቅ እንደመሆኑ መጠን ክፍያውም ያንን የሚመጥን ነው። አንድ አዲስ ተቀጣሪ ረዳት አብራሪ ከ100 ሺህ ብር በላይ መነሻ ደሞዝ ሲኖረው፣ ከፍተኛ ልምድ ያላቸው ካፒቴኖች ደሞዛቸው እስከ 450 ሺህ ብር እና ከዛ በላይ ሊደርስ ይችላል። በተጨማሪም በውጭ ሀገር በሚያደርጉት ቆይታ የሚታሰብላቸው አበል ገቢያቸውን እጅግ ከፍ ያደርገዋል። በ3ኛ ደረጃ ላይ የባንክ ፕሬዝዳንቶችና ምክትል ፕሬዝዳንቶች። አማካይ ወራዊ ደሞዝ ከ250 እስከ 600 ሺህ ብር። በ3ኛ ደረጃ ላይ የምናገኘው የገንዘብ አውታር የሆኑትን የባንክ መሪዎችን ነው። በኢትዮጵያ የባንክ ዘርፍ እጅግ ትርፋማ ከሆኑት ውስጥ አንዱ ነው። በአሁኑ ሰዓት ከ30 በላይ የግል ባንኮች ባሉበት ሀገራችን ብቁ የሆኑ ባንከሮችን ለማግኘት የሚደረገው ፉክክር ደሞዛቸውን ሰማይ አድርሶታል። አንድ የባንክ ፕሬዝዳንት ከመሰረታዊ ደሞዙ በተጨማሪ በየዓመቱ የሚሰጠው የትርፍ ድርሻ ቦነስ ማለት ነው፣ የመኪናና የቤት አበል ሲደመር በኢትዮጵያ ውስጥ ካሉ እጅግ ባለጸጋ ተቀጣሪዎች ሰርታ ያሰልፈዋል። 2ኛ የግዙፍ ኩባንያዎች ዋና ስራ አስፈጻሚዎች። አማካይ ወራዊ ደሞዝ ከ300 እስከ 800 ሺህ ብር። በ2ኛ ደረጃ ላይ የምናገኘው እንደ ኢትዮ ቴሌኮም፣ ሳፋሪኮም ኢትዮጵያ እና ግዙፍ ሪል ስቴት ኩባንያዎችን የሚመሩ ዋና ስራ አስፈጻሚዎችን ነው። እነዚህ ግለሰቦች በቢሊዮን የሚቆጠር ሀብትና በሺዎች የሚቆጠሩ ሰራተኞችን የመምራት ኃላፊነት ስላለባቸው ኩባንያዎቹ በደሞዝ አይደራደሩም። በተለይ በውጭ ኢንቨስትመንት የሚተዳደሩ ኩባንያዎች ለዋና ስራ አስፈጻሚዎቻቸው የሚከፍሉት ክፍያ ከኢትዮጵያ ስታንዳርድ በላይ ሆኖ ይገኛል። ደሞዛቸው ከአክሲዮን ድርሻ ጋር የሚቆራኝበትም ሁኔታ አለ። 1ኛ የዓለም አቀፍ ድርጅቶች ዳይሬክተሮች። አማካይ ወራዊ ደሞዝ ከ10,000 እስከ 25,000 ዶላር በኢትዮጵያ ከ1.2 ሚሊዮን ብር በላይ ማለት ነው። በ1ኛ ደረጃ ላይ የተቀመጠውና በኢትዮጵያ ውስጥ ከፍተኛውን ክፍያ የሚያገኘው ዘርፍ ዓለም አቀፍ ድርጅቶች እንደ ዩኤን፣ ኤዩ እና ታላላቅ ኤንጂኦ ናቸው። በእነዚህ ድርጅቶች ውስጥ በከፍተኛ ኃላፊነት ደረጃ ላይ የሚሰሩ ኢትዮጵያውያንና የውጭ ሀገር ዜጎች ደሞዛቸው በዶላር የሚሰላ ነው። አሁን ባለው የገበያ የውጭ ምንዛሪ ተመን መሰረት አንድ የሀገር ውስጥ ዳይሬክተር በወር ከ1 ሚሊዮን ብር በላይ ደሞዝ ሊኖረው ይችላል። ይህ ስራ በኢትዮጵያ ውስጥ በደሞዝ ተቀጥሮ የሚሰራ ሰው ሊያገኘው የሚችለው የገቢ ጥግ ነው። ውድ የግሪሳ ቤተሰቦች በኢትዮጵያ ውስጥ በደሞዝ ሚሊዮነር የሚያደርጉ 10 ሙያዎችን በዚህ መልኩ አይተናል። በእርግጥ እነዚህ ስራዎች ከፍተኛ ደሞዝ የሚከፍሉት ያንኑ ያህል ከፍተኛ ትምህርት፣ ልምድና ኃላፊነት ስለሚጠይቁ ነው። የእርስዎ ህልም ከእነዚህ ውስጥ የትኛው ጋር መድረስ ነው? ወይስ ደሞዝተኛ ከመሆን ይልቅ የራስዎን የቢዝነስ መጀመር ይመርጣሉ? ሐሳባችሁን በኮመንት አጋሩን። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ሼር አድርጉለት። በቀጣይ ቪዲዮአችን ደግሞ ስለ ኢትዮጵያ ውስጥ በቀላሉ የሚጀመሩ ትርፋማ ቢዝነሶች መረጃ ይዘንላችሁ እንቀርባለን። ያ እንዳያመልጣችሁ ግሪሳ ሰብስክራይብ በማድረግ ደውል ምልክቷን ይጫኑ። ስላዳመጣችሁን እናመሰግናለን።